እግዚአብሔር ይመስገን። ሁሉ ሰላም ነው እናንተ ጋር ያለው? እግዚአብሔር ይመስገን። አረ ወገን ምንድን ነው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተቀላቀሉ እንጂ ይታያል፣ ግን ሰብስክራይብ የለውም። ለምንድን ነው ሰብስክራይብ የማታደርጉኝ? ለምንድን ነው ሰብስክራይብ እያደረጋችሁ ስታዩ ሰብስክራይብ ብታደርጉ አሪፍ ነው። መቶ ምናምን ሰው አይቶ ያውቃል አንድ ቪዲዮ እና ምን አለበት ሰብስክራይብ እያደረጋችሁ ብታልፉ። ግን ሰብስክራይብ አድርጉኝ። ማርያም ምን ሆናችሁ ነው? ሰብስክራይብ እያደረጋችሁ ከዛ ላይክ ብላችሁ ወጡ። ችግር የለውም፣ አያስከፍልም። አንድ ሰው እኮ እስከ 5000 ሰብስክራይብ ማድረግ ይችላል። እስከ 5000 ሰው ሰብስክራይብ ማድረግ ይችላል። ሶዋት ለምን ነው ሰብስክራይብ ማታረጉ? አድርጉኝ ነው። ሰብስክራይብ እያደረጋችሁ ቤተሰብ ሁሉ ፕሊዝ ጋይስ፣ ፕሊዝ ሰብስክራይብ አድርጉኝ። እና ዛሬ ደግሞ ስለ አንዳንድ ነገሮች እስኪ ያው ከትላንትና የቀጠለ ነው። በርግጥ ግን እስኪ አንዳንድ ነገር እንበል። ማታ ላይ ከተኛም በኋላ ነው ሁሉም መረጃው መጭንቀው ሰራጨው ከተኛም በኋላ ነውና ከተኛም በኋላ የተፈጠሩ ነገሮች አሉ። ያው ሪከርዲንግ ቢሆን እንሰማለን። ሪከርዲንግ በሚለው በዛ ጉዳይ ላይ የራሴን ሀሳብ ጣል አድርጌ አልፋለሁ ማለት ነው። እናንተም ላይክ እያደረጋችሁ ነው። ላይክ እያደረጋችሁ ለሆ ያው ሴትም ስለሆነች እኔ ከጃኒ ጎን ነኝ። እኔ ከጃኒ ጎን ነኝ። ምንድነው ይሄ ካለመናገር ደጃዝማችነት ይቀራል ምናምን ይባላልና ይሄ አለመናገሯ ዝም ማለቷ ምናምን ያስከፈላትን ዋጋ ራሱ በትላንትናው ቀን ራሱ በጣም ብዙ ነገር ነው እንትን ያለው ሀፕን ያደረገባት የሚመስለኝ። ለምን እንደዚህ አይነት ግርግር እንደዛ ሀረካት ያው ሁሉ ወከባ ተፈጥሮ ማድረግ እየቻለች ራሱ በህግ ማስጠየቅም እየቻለች በይቅርታ ተፈቷል ነገሩ ማለት ነው። ስለታረቁ ደስ ብሎኛል። ይታረቁ ጥሩ ነው። ግን ደግሞ አንዳንዴ እውነት ሲታፈን ደስ አይልም አይደል ጋይስ? እውነት ሲታፈን ደስ አይልም። እሱ ትንሽ ደብሮኛል። ያው ከዛ ውጪ ያለው ነገር ታሳዝናለች እሷ። ቀጣይ ህይወት ከባድ ነው። በተለይ ለኛ ለሴቶች ከባድ ነው እና ቀጣይ ምን አይነት ህይወት እንትን እንደምትል ከባድ ነው የሚሆንባት። የኔ እናት ጃኒዬ እግዚአብሔር ይርዳሽ የኔ እናት። እና ጋይሶችዬ አንዳንድ ሰዎች ደግሞ አትወደውም አዶናይን አትወደውም ካደችው ምናምን ትላላችሁ። የመጀመሪያ ፍቅር አይወጣም ምናምን ይላሉ። ዝም ብለው በማያገባቸው እየቀባጠሩ የራሳቸውን ቢዝነስ ለማጧጧፍ የራሳቸውን ፎሎወር ለማሳደግ ማለት ነው። የምትሆንለትን ግን ለምንድን ነው የማያየው ሰው? የእውነት የምትሆንለትን ለምንድን ነው የማያየው? እየገቡ ማየት እኮ ነው እንዴት እንደምትሆንለት እንዴት ሰርፕራይዝ እንደምታደርገው ጊዜዋን እንዴት እንደምትሰጠው እየገቡ ማየት እኮ ነው። እና ብዙዎቹ ካደችው አዶናይ እንደዚህ ያደረገችው አዶናይን ጎዳችው እሱ ነው። እንደውም በዚህ በሰባራ ጎኗ ላይ እንትን ብሎ ከጎኗ ሆኖ ራሷን እንትን እንዳትል ያኔ እንዳታስብ የሆነ ስትረስ ውስጥ እንዳትገባ ምናምን መንከባከብ ያለበት እሱ ነው። እሱ አይደለችም። የሷም ጥፋት ሊኖር ይችላል። ጥፋቷ እንደዚህ ሳትናገር ምናምን ከሆነ እዛኛው ጋር የምትደዋወለው ደግሞ 2-3 ብቻ ነው ተደዋወልኩ ያለችው። እንደዛ ከሆነ ነው ጥፋት ሊኖርባት የሚችለው እንጂ አንዳንዶቻቸው ሰዎች ግን በስመ አብ በጣም ነው የሚያስጣሉት። ማርያምና በጣም ነው የሚያስጣሉት እንጂ እኔ ጃኒ እንደው እግዚአብሔር ይርዳሽ። በጣም ነው የምታሳዝኝኝ የሆነ
በጣም ፈጣሪ ከአንቺ ጋር ይሁን የኔ ቆንጆ። እና ሌላው ደግሞ መቼስ እዚህ ሚዲያ ላይ ካለ በቃ እንትን ነው ማለት አውጣው እዚህ ሚዲያ ላይ እስከተናገሩ ድረስ ሁሉም የየራሱን የግል አስተያየት ይሰጣልና ፋኒ ለሳምሪ ቮይስ ልኳል። ፋኒ ለሳምሪ ቮይስ ልኳል እያለቃቀሰ በድዬሻለሁ፣ አስከፍቼሻለሁ፣ እኔ ነኝ የበደልኩሽ፣ በገዛ እጄ አጣሁሽ ምናምን ምናምን የሚል ቮይስ ማለት ነው። እና እሷ ናች እንትን ያለችው ፖስት ያደረገችው እና ልጆቿን ምናምን ታረክባለች። እንደዛ ከዛ ሲጠየቅ ደግሞ እኔ አይደለሁም የአሁን አይደለም የቆየ ነው ምናምን አለ። ከዚህ በፊት እንደዚህ አይነት ግጭት አስተናግደው ያውቃሉ? አያውቁም። እና አንዳንዴ ወንዶች የሆነ በእጅ የያዙት ወርቅ እንደ መዳብ ይቆጠራል። ከእጃቸው ካለ መለጠ፣ ከእጃቸው ከወጣ በኋላ የሚያለቃቅሱት ነገር ግርም ነው የሚለኝና አቶ ፋኒ ውጥር ቧቴ ውጥር ብለሽ ሲወጣጠሩ አልነበረ? አሁን ለምንድን ነው የሚያለቃቅሱት? ለምን ያለቃቅሳሉ? እያለቃቀሱ ነው። ቮይሶቱን ሰምተናል ምናምን ነገር እና አያለቃቅሱ። ጥሩ አይደለም። ሲጀመር የሆነ መጀመሪያም ሲገባ የሆነ ነገር የሆነ ስራም ሲጀመር የሆነ መጨረሻው አወዳደቁንም የሆነ እንትን ማለት ጥሩ ነው። አንዳንዴ ዝም ብሎ በምናምን ማሰብ ጥሩ ነው እና ህይወትም ሲመሰረት እንደዛ ነው መሆን የነበረበት። ዛሬ ላይ ከማለቃቀስ መጥኖ መደቆስ በፊት ላይ ወደ እንደዚህ አይነት ህይወት ሳይገባ ነው ማሰብ ወይም ደግሞ እንደዚህ አይነት ብሬካቦችን አለማስተናገድ የነበር መጀመሪያ ነው። ዛሬ ማለቃቀስ አይጠበቅብህም። ይሄ በጣም የሆነ ከክፉ ቤተሰብ ጋር ተቀላቅለህ እንደዚህ ሆንክ፣ ተሰቃየህ፣ ተጎዳህ ምናምን እንተ ጀግና ነህ አንተ እንደዚህ ነህ ምናምን የሚሉ ብዙዎች አሉ። በሱ ሳይድም አሉ፣ በሷ ሳይድም አሉ። እሷ ግን እንደ ሴት አሁን ላይ በጣም እንትን አልኳት፣ አደነኳት። አሁን ላይ ማለት ነው የእውነት በጣም ነው ያደነኳት አሁን ላይ። እንደውም አንዳንዴ እንዲህ ይሄንን ችላ ነው እንዴ 7 አመት ነው የኖር ነው 8 አመት ነው የኖር ነው ምናምን ሲሉ እንዴ እንደዚህ አይነት ሰው ችላ ነው እንዴ 7 አመት የኖረችው ሁሉ ብያለሁ። የእውነት ጥሩ አይደለም። አንዳንዴ በጣም የሆነ ይደብራል። የሆነ ዝምታም ጥሩ ነው፣ የሆነ ቦታ አለው ዝም የሚባልበት ግን ያን ያህል ግፍ እያስተናገድክ ከሆነ 7 አመት ዝም ያልከው ጅሉ አንተ ነህ። ገና ለገና የእናቷ እንደዚህ ናት፣ ቤተሰቦቿ እንደዚህ ናቸው ምናምን ያንን ችለህ አንተ ጎበዝ ነህ፣ አንተ ጀግና ነህ፣ አንተ እንደዚህ ነህ ምናምን ስለተባል ጀግና የሆንክም አይምሰልህ። በቃ ይሄ ልጆቹን ስለያዘ ልጆቹን ስለተንከባከበማ ጀግንነት አይደለም። ይሄ እውነት አይደለም እንዴ? ታዲያ የወለደውን ሽንቱን ማን ይጠርግለታል? ራሱ ነው መንከባከብ ያለበት አይደለም? እሷን ግን አሁን አደነኳት። የእውነት ያው እንትን ነው የማደንቃት እኔ እንትኗን ነው ማለት ይሄ ስራዋ ምናምን ሳይሆን ይሄ ከእናቷ ጋራ የሆነ የምታደርገው ነገር ምናምን ሳይሆን ቆራጥነቷን በጣም ነው ያደረኩት። ማርያም በጣም ቆራጥ ናት። በቃ ሲሪየስ በቃ በውስጥ ላይ ትልመጥመጥም ታልቅስም ምንም ትበል እዚህ ላይ የሆነ ለሚመጣባት ነገር የምትመልሰው መልስ በቃ ሲሪየስ ነው። ምንም እንትን አይልም፣ አያዳግምም ምናምን ማለት ነው። እና ማለቃቀስ አይጠበቅብህም ነበር አቶ ፋኑኤል። ከዛ ደግሞ አስተባበልክ። እኔ ያላመንኩበትም ይሄ ማስተባበያ ነው።
ለሚያከብሩ ሰዎች ማለት ከጎኑ ለሆኑ ሰዎች እንዴት እንደዚህ ያደረክ ምናምን የሆነ ሌላ ወቀሳ እንዳይመጣብህ ከዛ ከወቀሳ ሽሽት ነው እንጂ ሪል የቆየ አይደለም። ምክንያቱም እንደዚህ አይነት ብሬክአፕ እንትን ብላችሁ አድርጋችሁ አታውቁም ለማለት ነው። እና ውዶቼ ማሮችዬ የዛሬው ቪዲዮ በዚህ ይጠናቀቃል ማለት ነው። ነገ በሌላ ቪዲዮ መጣላችኋለሁ በሌላ ነገር። እስከዛው ላይክ፣ ሼር፣ ሰብስክራይብ አድርጉኝ ውዶቼ። የሆነ ሰብስክራይብ አድርጉኝ።